የተከበራችሁ የሄለኒቱ ተከታታዮች ሁላችሁም ላይክ እና ሼር ሰብስክራይብ እያደረጋችሁ አበረታቱ። የጽናት ድራማን 186ን ይዤላችሁ ከች ብያለሁ። ሁላችሁም ላይክ እና ሼር ሰብስክራይብ በማድረግ አበረታቱኝ። እንግዲህ ቅዱስ ፍቅረኛውን አግኝቶ ቅዱስ ደግሞ የራስሽን ኑሮ ኑሪ፣ እኔ ራሴን ኑሮ እየኖርኩኝ ነው ሲላት፣ ከዚህ በፊት ተለያይተን አሁን ደግሞ ተገናኘን፣ ስለዚህ አንድ ላይ ህይወት አንድ ላታደርገን ነገር ለምንስ ተገናኘን ብላ በጣም ምርር ብሏት አለቀሰች። ቅዱስም ተይኝ ብሎ አትቷት ሄደ ማለት ነው። በጣም ታሳዝናለች። እንግዲህ ደግሞ ወደ ኪራ ስንሄድ ብርቅዬ ቁጭ ብላ እዛ ምን ታደርጊያለሽ እዚህ ቁጭ ብለሽ ሲላት፣ እንዴ ጌቱ አለች። ደግሞ ይሄን ጌቱን አልተዋልሽ አይደለ እንደው እየረሳሁት እኮ ነው ስትል፣ እስኪ ኪሩቤል በይ አላት። ከዛ ኩሩቤት አለች። ከዛ እሱ ደግሞ አየሽ ምንም አይከብድም እኮ እሺ አለች። ደግሞ ለምንድነው እዚህ ብቻሽ ተቀምጪው ሳሎን አትሆኝም እንዴ? ኧረ እሆናለሁ አለች። እንዴት ነው ስራ አይደል አልደወለም እንዴ? አዎ አልደወልም አለች። እንደው እዚህ ቤት ቤተሰብ ላይ ተደርቤ ቀለብ እንኳን አላመጣኋለች። ኧረ ምንም ችግር የለውም፣ እንደውም እስከ ሰርጉ ከቆየሽ እንግዳ ትሆኛለሽ። አመሰግናለሁ። እሺ እንደው የትልቅ ሰው ልጅ ነህ፣ እንግዳ ተቀባይ ነህ። እንግዳ መጣብኝ ብለህ ፊት የማትነሳ ሰው ነህ። ኧረ ምንም ችግር የለውም፣ አይዞሽ ስራውም ይገኛል አላት። እሺ ጌታው በቃ ጌታው ምላስሽ ላይ ቀርቷል፣ እኔ ምን ላድርግ አለ ኪራ። ያው እንግዲህ እየረሳው እኮ ነው ኪሩቤት አለች። ኪሩቤል ላለው ብላ ኪሩቤት አለች። እሺ በቃ መጣሁኝ ብሎ ሲል እንደው ጥላ ይዤ ልከተል ወይ እንደው ፀሐይ ነው አለች። እኔ ምስኪን ማለት ነው እንዴ ምን እንዳልሆን ነው ጥላ ይዘሽ የምትከተይኝ ምን እንዳልሆን ነው አላት። እንደው በከተማ ባህል ሚዜ ፀሐይ ነካውም ብላይ ነው ኒና እንደው ስለዚህ ላምጣላ አለችው። ይቺ ተረገመች ደግሞ እንደዚህ ያለችሽ ስቀልድብሽ እና ስታሾፍብሽ ነው። ኧረ እሷ እንደዛ የእውነቷን ያለች መስሏት ብርቅዬ እንግዲህ ሊና ደግሞ ያው ሙድ ስትይዝባት ነው ማለት ነው። አውቃ ነው እባክሽ እየዋሸችሽ ነው። እንዲሁ አውቃ ነው። እውነቴን ነው ብርቄ ሙች በለኝ ሙች ብርቄ ሆነሽ ያለች ቀጣፊ ትላንትና እኮ እጅ እስኪንቀጠቀጥ ነው ጥላውን ያስኩላት። ቆይ ትምጣት አንቺ ሊና ብላ ልትናገር ሄደች። እኔማ እንደው ጉድ እኮ ነው ሆ አለች። አይ ሌና በቃ በሰው ነፍስ ትጫወታለች አይደለ አለ ኪራ። እንግዲህ ትናንትና እሷ ጃንጥላውን ያዥልኝ ሚዜ ነኝ እጠቁራለሁ እያለ እንግዲህ ጃንጥላ ሲይዛት ነበር። አሁንም ኪራንም ሚዜ ሙሽራ ስለሆንክ እንዳትጠቁር ጃንጥላ ይዤልህ ልሂድ ስትል ከዛ ብርቄ ምስኪን አይ ሌላ ሌና እያለች ስትጠራ እንደው ሌና በሰው ነፍስ ትጫወታለች አይደለ አለ ኪሩቤል ማለት ነው። ከዛ ብሎ ኪሩቤልን በጣም ግርም ብሎት አይ ሊና እንግዲህ ጽናትዬ ከታገተችበት ይሄ ጅል ሰውዬ ምድሩ ሁሉ ስለ አንቺ ነው የሚያወራው። አባትሽም ከቤት ለመውጣት አፈረ። እንደው ግን ምን አለበት ብትተወኝ? አልተዋችሁም። እኛንም እንደዚህ ነው ያሳረራችሁኝ። በቃ እኮ ያለፈ ሰላም ወርዷን አይደል እንዴ? ቆይ ግን እኔ አንገቴን እንደደፋው እና የአንቺ አባትም አንገቱን ይደፋን እንጂ እኔ ያለቅሽም አላት። ከዛ ጽዬም ቂም ያዘለ ልብ አንተ ክፉ ሰው ነህ፣ እንዳንቺ በደል እየበደልኩኝ ደግ ልባል ወይ አለ። አንቺ እባብ እኮ ነሽ፣ በዛብህ በቃ ተወኝ አለችው። ምንም አንቺ ጋር እኔ ምንም አልፈልግም። ብርቄ የት እንዳለች እኔ የት እንዳለ አላውቅም። እንግዲያውስ እንደ ሐሙስ የቀረውን አባትሽን ሳታዩ ክትውል ይልሻል። በጣም ጨካኝ ሰው ነሽ። ይሄኛውን በዛብህ አንቺ ነሽ የፈጠርሽብኝ። ብርቄ የት እንዳለች ተናገሪ። ካልተናገርሽ ግን አባትሽን እገለዋለሁ። እዛ በዛብህ እባክህ ፍታኝ ብላ ምርር ብሏት ጽዬም ብርቄ የት እንዳለች ነግሮ ነው እንኳ ከህይወቴ አይወጣም ይህ አረመኔ ብላ ምርር ብሏት አለቀሰች። የኔ ምስኪን እንግዲህ ጽዬ ምን አለበት በዚህ ሲያልፉ አንዱ ቢያገኟት ማለት ነው። የኔ ምስኪን እንደው ብዬ ይድረሱልሽ አቦ። ይሄ ክፉ የሆነ ሰውዬ እንደሆነ በጣም ክፉና ተንከሲስ ነው ማለት ነው። ከዛ እንግዲህ እናቴ ደግሞ ስልክ እየደወለ ለፍቅረኛው እንደው ቆይ ግን እኔ ስልክ ስደውልለት አታነሳም እንዴ? ብታይኝ እንደ የደወልኩበትን እንኳ የታደውል ግድ የለም ትንሽ ጊዜ ነው ሲል፣ ከዛ ሰኒ ከልጁ ጋር አግቷት ከነበረው ልጅ ጋር ማለት ነው ከጆከር ጋር እየሄደች ምንድነው ልጁ ሲያይሽ ፊቱን አዞረ ታውቂዋለሽ እንዴ አላት።
እባክህ ተው አለችው። ምን ነው ጸበኛ ናቸው እንዴ? ኧረ አይደለንም፣ ያው አይታወቅም። አንቺ እኮ ጸብ ትወጃለሽ ብዬ ነው። ታዲያ ጺም የለሽም እንጂ እኮ ወንድ ነሽ አላት አለች። እሺ አሁን እነሱ የተደባደብን መስሎ ነው አይደለ? ሄይ ብላ ሄደች። ተይ ፖሊስ ጠርተሽብኝ ነው? ናናትዬ ባለፈው ዘታብኝ ነበር፣ ምክንያቱም በአንቺ እየላከችብኝ ነው። የምን ምክንያት ነው? እናንተ ሰላም እና አንቺ ሰላሙን አናውቅም። ተይኝ በቃ ተይኝ፣ በቃ አታስጨንቂው። እንደደረስክልኝ እሱ ይድረስልኝ፣ ምንም አልልህም። ይኸውልህ ደግሞ አንድ ምክር ልምከር። እሷንና እሷን መሰል ብዙ ሰዎች አሉ፣ ከእነሱ ራቀ። እንግዲህ እሷን መሰል ማለት ከእህቷ ነው ማለት ነው። እነዚህ መንፈሶች ናቸው፣ አታስብ፣ እኔም መንፈስ ነኝ። ጭራሽ ተደራጅታችኋላ፣ በጁና ወንድም አስገብታችኋን ብሎ ትቶ ደሽ ደሽ እያለ ሄደ ማለት ነው። ከዛ ዳዊትም እንደዚህ ይባላል አይደለ? ወይ ገርምህም? ነይ እንሂድ በቃ። ግን ለምን እንደሚፈራሽ ማወቅ ፈልጋለሁ። እባክህ ምንም የረባ ምክንያት የለውም ና እንሂድ ብላ ጆከርና ሰኒ እንግዲህ ተጣምረዋል ማለት ነው። በጣም ደስ ይላሉ። እንግዲህ ክብሮም ሰኒ ያመለጠች ክብሮም ማለት ነው። እንግዲህ ጆከር ሊወስድብህ ነው። ከዛ እንግዲህ ውይ ሄኖክ ብሎ ደግሞ ኪራ ደግሞ ስልክ እየደወለ ከዛም እንግዲህ እሱ ጉድ እያለ ነው። ሚስቱ ግን በዛ ይሄ መናጢ በዛብህ አግቷታል ማለት ነው። ቆይ ግን አንተ ምን ሆነ እስካሁን የቆየው? እባክህ ትሬሊንግ እየሰጠው ነበር። የምን ትሬሊንግ አለው። ለአንተ የማይጠቅም ነገር ነው ተው እባክህ አለው። ከደገመች እንዲያች ነገር ምኑ ቻምቧ ነው አጥፊዋ ነው አለው። ይኸውልህ ዝም አልላትም እሺ፣ ከዚህ በኋላ ምን ልትሆን አንተ እህቴ እኮ ናት አለው። እስካሁን ድረስማ እህትና ብዬ ነው ዝም ያልኩት እያለ ነው ኪያን ማለት ነው። አይ ጀግናው እና በቃ እንሂድ ብሎ ይዞት ሄደ። እንግዲህ ኪያን በጣም እየፈራት ነው ማለት ነው። ኪያ እንግዲህ እንደ ሰኒ እህት እንደ ራኪብ በጣም ጀግና ናት ማለት ነው። ራኪብ ደግሞ እዚህ መኪናዋን ተደግፋ ከቆመችበት ከዛም እንግዲህ ቅዱሴን ቆይህ አይደለ አላት። አረ ምንም አይደለም፣ እንደውም እንዳጀማመራችሁ ቶሎ መጨርሷት መስሎ ነበር አለች። እርሱን እርሺው በጣም ቆንጆ ናት ብላ ስትል ቁንጅና ብቻው ምን ያረጋል ብለሽ ነው? ጥሩ አስተሳሰብ ካልተጨመረበት። ልጅቷን አላውቃትም፣ ግን ደግሞ ሳያት መጥፎ ሰው አትመስለኝም። ራስህን ወክል አውራ፣ ስለ ሰው እርግጠኛ ሆነ አታውራ የሚል ሲለኝ የነበረው ማን ነው አለ። የሁሉ ዙራ ጥምጥም የራሽን አባባል ራስሽ ያፈረሽው ለማለት ነው ወይ አለች ራኬብ። ጭራሽ ስለማታውቂያ ልጅ መብረን ሰጭ። ታዲያ ምን ላድርግ? አንተ ልብ ብለህ ስላልሰማኝ ነው እንጂ የመጥፎ ሰው አትመስለኝም ነው ያልኩት። ራኬብ በቃ ስለ እሷ ማውራታችንን እናቁም። አንዳንዴ በህይወታችን ውስጥ የማይደገሙ እድሎች አሉ። አንዴ ከመለጡን ሲጸጽቱን ይኖራሉ እያለችው ነው እንግዲህ ራኬብ ቅዱስን እየመከረችው ነው ማለት ነው። ቅዱሴም እንግዲህ ይህ እድል ይሆን እያሉ ሁሉንም መሞከር እያሉ ተገቢ አይመስለኝም። ይሄ ሁሉ ጊዜም የኔ እድል ነው አይደለም እያሉ ሁሉንም መሞከር የለብንም እያላት ነው ቅዱሴ። ከዛ እሷ ደግሞ አንተን ምንድን ነው እንደዚህ ልትሆን እንደዚህ ልትል ያስደረገህ እንደዚህ ሀሳብክን ልትቀይር ያሰብከው ስትለው ሁሉንም ነገር ንገረኛ አትበይ አላት። በጣም ይቅርታ ከሰኒ ቀጥሎ የቀረብኩት አንተን ነው። ይህን ያህል ፐርሰናሊ ስለአንተ ላይፍ ማወቅ ፈልጌ አይደለም። ይኸውልሽ ራኬቤ እኔ እኮ ወዳት ነበር፣ ግን ምን ይኸውልሽ እሷ አልታመነችልኝም። እንዴት ማለት? እኔ እሱን ማስታወስ አልፈልግም። በጣም ከብድ ጊዜ እያሳለፉ እያስታወስኩ እያለሁ የቤተሰቦች ሀዘን ላይ ሁኜ ጤናማ ጓደኛ ነው ከምትለው ልጅ ጋራ አልጋ ላይ ሆኖ ፎቶ አየው። ኧረ የምትነግረኝ ነገር በጣም የሚያሳዝን ቢሆንም እንዴት አንተ ፎቶ ልታይ ትቻልክ? ራሱ ነው መጥቶ ያሳየኝ። እሷስ ምክንያቷን ነገረችህ? ጭራሽ ሂጅ ልጠይቃት። ቅዱስ አንዳንዴ ለምን ብያ ለመጠያቄ ብዙ ነገር አሰጥቶኛል። እናም ያተረፉት ጸጸት ነው። ለምን ብለህ ጠይቃት። አላቅም በቃ ተይው አሁን እርሹ እንሄድ። እንዳልከው አርጋ ቢሆን ግን ይህን ያህል አንተን ለማግኘት ድፍረት አይኖራትም ነበረ። ይኸውልሽ ወንድ ልጅ ተሳስቶ ችት ሊያደርግ ይችላል። ሴት ልጅ ግን ሌላ ወንድ ጋር ሄደሽ ማለት አምናበትና ፈልጋል። ይህን ደግሞ አንቺ ጠንቅቀሽ ታውቂያለሽ። እሺ እንዳልከው አደረገች ይባላል።
አንተን ለማግኘት ይህን ያህል ድፍረት ይኖራት ነበር አለች። በእናትሽ በቃ ራኬብ እንሂድ ብሏት ራኬብ ጋር እንግዲህ ራኬብ እንግዲህ ከእህቴ ቀጥሎ የማምነውና የምቀርበው እንደ ወንድም የማየው አንተን ነው እያለችው ነው። ከዛ እንግዲህ አዲሷ ደግሞ እንግዳ ወደ ኪሩቤል ቤት ሻንጣዋን እየጎተተ የመጣኝ ማለት ነው። ከዛም እንግዲህ በሩን ስታንኳኳ ከዛም እንግዲህ እርግጠኛ ነኝችው ሊና ናት በሩን የምትከፍተው ማለት ነው። እንዴ ቀስ መጣው ቀስ በሉ። ወይኔ በዳዲሞት አስደነገጥሽኝ እኮ። ቆይ ምንድን ነው የምትመስሊው? ምንድን ነው ምን ትመስሊያለሽ አለቻት። ከዛ እጭ ምንድን ነው የምትበጣጠሽው? ማነሽ? ምንድን ነው ያልሽ? ስለማታውቂኝ ዋ አፍሽን አትክፈች። ሻይ እዚህ ማንም በሌለበት እዚህ ማንነቴ እንዳላሳይሽ አለቻት። አሁን እሺ በቃ ዘወር በይ ልግባ። ወዴት ነው የምትገቢው አለቻት። እንዴ ጎሽ ብርቅዬ መጣሽ? ነይ 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 ብርቅዬ ነይ። ወይ ኪራ ኮተት መሰብሰብ ሲወድ ኮተት ማን ነው ኮተት? አንቺ ማን ነው? እኛን ነው እንዴ እኛን ነው እንዴ የምትለው ብላ ብርቄም ልብሷን ከፍ ከፍ አድርጋ እንዲህ ናትና ብርቄ አንቺ ቆይ አይዞሽ ብርቄ ምንም ነገር አረጋለሁ ብላችሁ እንዳታስቡ፣ እዚሁ ሁልሽን ግንባርሽን ነው የምልሽ ብላ ጉረኛ ናት። እንግዲህ አዲሷ እንግዲህ ኧረ ብርቄ ይቺ ሴት መሳሪያ ያላት መሰለኝ እና ፈክፍክ ይኸው ነይ ግቢ ሻንጣውን ይዛችሁት ነው ብላ ተንበላጣ ሻንጣውን ትታው ሄደ ማለት ነው። ይቺ ሞልቃቃ ደግሞ ከየት ነው የመጣችው? እኔ ምን አውቃለሁ ብርቄ። ወይ ምናልባት ለሰርጉ ተጠርታ ይሆናል እንግዲህ እኔ እኮ ሻንጣውን እንግዲህ እናስገባው ብለው እሺ እናስገባው ምን እናደርጋለን ብለው ሊናና ብርቄ እንግዲህ ሻንጣዋን እየጎተቱ ሊያስገቡ ሲሉ ሻንጣዋም እንግዲህ ቆይ አንቺ በዚህ ጋር ያዥ እኔ በዚህ ጋር ያዝ ብሎ ሻንጣው ምን ጉር ነው ግን ሻንጣው። ኧረ ብርቄ ኧረ ሌላ ሰው እዚህ ውስጥ አስገብታበታለች መሰል ልብስማ አይመስለኝም። እዚህ ውስጥ የሆነ ነገር አለው ሰው አለው ግድ የለሽም እዚህ ሰው ቋጥራ ነው የመጣችው ብለው እንግዲህ ኧረ የሆነ ነገርማ ሳይኖር አይቀርም የኔ የጠፋው ጨርቄ ራሱ እዚህ ውስጥ ሳይኖር አይቀርም ማለች ብርቄ ማለት ነው። እንግዲህ ጨርቄም ሳይኖር አይቀርም እያለች ነው። የእሷ ጨርቅ እንግዲህ የእሷ ልብስ ማለት ነው። ጨርቅ የምትለው እንግዲህ ያው ስፒድ የወሰደውን ነው ማለት ነው። የኔ ጨርቅም እዚህ ሳይኖር አይቀርም የከበደው ለዛ ነው አለ ብርቄ። መቼም ተጫዋች ናት። ከዛም እንግዲህ እያንገዛገዙ ይዘውት ወደ ቤት ገቡ ማለት ነው። እንግዲህ ኪሩቤል ቤት የሚመጣ እንግዳ አይጠፋም። እኔ ብቻዬን ሆን በኋላ ሰራተኛችንን ይዘን እኔና ባልና ሚስቶች እኔና ጽዬ ብቻ ነን የምንኖረው ሲል ግን እሱ ቤት እንዴ ሊና እንዴ ብርቄ እንዴ ምናምን በቃ ኮተት አይጠፋም ኪራ ቤት ማለት ነው። በጣም ብዙ እንግዳ ነው የሚመጣው። ቆይ ግን ይሄ ቤት እንዴት ነው ያማረው እያለች ነው ቤቱንም እየተመለከተች ነው። ከዛም እንግዲህ እንዴት ነው ይሄ ቤት የሚያምረው እያለች ቤቱን ማን ነው ቤት ውስጥ የገባው አለች ኪያዬ። ደሞ አንቺ ማነሽ አለች ኪያ። እኔ ማነሽ? አዎ አላወኩሽም ኪያን ጭራሽ አንቺ ደግሞ ማነሽ? አንቺ ማነሽ ብላ ቆጭ። ከዛ አንቺ ራስሽ ማነሽ አለቻት ኪያ። ሶስ ይባላለሁ ከደሴ ነው የመጣሁት። እንኳን ደህና መጣሽ። ኪራ ቤቱን በጣም ለውጦታል አለች። ኧረ እባክሽ ሶሲ ሳሎን አሁን የተጸዳው ባትንቀሳቀሽ አሪፍ ነው አለቻት። ውይ በጣም ሶሪ ግን ደግሞ ቤቱን ዞር ዞር እያልኩ ማየት ስላለብኝ ድጋሚ ታጸጃለሽ አለቻት። ማን እኔ ያለቻት። አዎ አንቺ ምን ነው እቺ ሙሉ መወልወል ምን ችግር አለ? ከዚህ ሁሉ ሲደርቅ ብታዩስ? ኧረ ግን እናንተ ግን እንዴት ነው የጠገባችሁት? አንቺ ሴት ትዕግስቴን አትፈታተኝ እንዴ! ሲጀመር እዚህ ቤት ውስጥ የሁሉ ሴት ጥርቅም ምን ይሰራ? ሲቀጥል ደግሞ እኔ ሶሲን እንደዚህ መናገራችም አለች። ከዛ ኪያ ደግሞ እኔ ምንም አልልሽም ኪራ ራሱ መጥቶ ያወራሻል አለች። ዝም ብለሽ ያላቅምሽ አትዝለይ በኋላ እንዳትሰበሪ አለች። ጭራሽ ኪያን እንግዲህ እልህ እያስያዛቻት ነው ማለት ነው። ኪያዬ ደግሞ በጣም ጀግናና እልህኛ ናት ማለት ነው። ወይ ጉድ! ሰው እኮ ቦታውን ረስቷን እያለች ጭራሽ ጉሯን ትነፋለች። ከዛ ኩርሲዋን አቅፋ ስልኳን ይዛ እንግዲህ ኪራ ሲመጣ ነው የምናየው። ከዛ እንግዲህ ምሮና ሰኒ ደግሞ ፈለግኩት የለም እያሉ ነው እንግዲህ ምሮ ስትንከረፈፍ ማለት ነው። ሰኒ ብዙ መስዋዕት የከፈለችበትን የነ ኪራን የቤት ካርታ አሰርቀዋለች በዛሽ መርዝ በጽዮን ማለት ነው። ከዛ እሺ በቃ ተረጋግተን እንፈልገዋለን አለች ሰኒዬ። ግን የኔ ያህል አስፈላጊ ነው
የአንቺ እጅ ላይ እርግጠኛ መሆንሽን ችግር የለም። ናሁሜ እኮ ከወረቀት ጋር ተመሳስሎበት ይዞት ሄዶ ከሆነ አለች። ግን ይዛ የሄደችው ጽዮን ነች። ጽዮን በእጇ ነክተዋለች ብላ ብትናገር ጥሩ ነበረ። ግን ምሮ ሁል ጊዜ እንደተንከረፈፈች ነው። በጣም የምታስጠላው እዚህ ድራማ ላይ ማለት ነው። ምሮ በጣም ማለት በጣም የምታስጠላው ችልተኝነት በጣም ታበዛለች ማለት ነው። እኔ በጣም በቃ ጀግና በቃ በጣም የሚያስደስቱኝ ሰኒና ራኬብ ታማቾቹ፣ እንዲሁ ኪያ ደግሞ የነ ኪሩቤልት ቆራጥ ናቸው ማለት ነው። ጺም ጎበዝ ነች። ይችኛዋ ግን በጣም ዝም ብላ ትከፋፍታለች። ሞኝነትን በጣም ታበዛዋለች ማለት ነው። ምሮ ማለት ነው። ሞኝነትን ብዙ ባታበዡ ጥሩ ነው። ቆፍጠን በይ እንጂ ምንድን ነው? ከዛ ቢሆን ችግር የለውም ግን እንዳገኘሽ ስጪ ብላ ሰኒዬም እንግዲህ ቆይ እስኪ ወረቀት የሚያስቀምጥበት ቦታ አለ፣ ቆይ እስኪ እዛ ውስጥ ላይው ብላ ተረጋግተን እንፈልገዋለን አለች። ግን አንቺ እጅ ላይ መሆን እርግጠኛ ከሆንኩኝ ኪራ ቤትም ማንም አይወስድም እና አሁን ከወረቀት ጋር ተመሳስሎበት ይዞት ሂዶ ከሆነ ትላለች ጽዮን። በእጇ እንደያዘችው ቆይታለች። ለምን እሷ ወሰደችው ብላ እንደማጠረጥር አላውቅም። ከዛም መጣ ተመለሰ ያገኘሽው ስትላት ኧረ በጭራሽ የለም አለኝ። እሺ በቃ አለች ሰንዬ አታስቢ እንፈልገዋለች። በጣም ይቅርታ ግን እሺ አንቺማ ምን አደረግሽ? በቃ ተይው ብላ አንቺ ሰጠሽኝ እቃ በስርዓቱ ማስቀመጥ ነበር። አዎ ግን ያው የሆነ ቦታ ስጥየው ቢሆን ችግር የለውም በቃ አለቻት። ሰኒዬ እኮ ስንት መስዋዕት የከፈለችበት ነው ማለት ነው። ከዛ ከስፊድ ጋር ማለት ነው አልሰጥም ብላ አሁን ጭራሽ አሰርቀዋል። ያቺ ደግሞ መናጤ ጽዮን ማለት ነው። ወረቀቱ ምን ልታደርገው እንደው አላውቅም። ይዛው ሄዳለች ማለት ነው ወደ እናት አባት ቤት። ከዛ ደግሞ እናቲ ወደሉ ቁጭ ባለበት ቅዱሴ መጣና እንዴት ነህ አለው። ከዛ መንገድ ላይ ችግር ሲፈጠር አሯሩጦ ቤት ውስጥ ያስገባኛል። ጥሩ ነው አለ ቅዱሴ። ከዛም እንግዲህ ቅዱሴ ፀጉሩን እየነካካ ቁጭ ሲል ከዛ ቅዱሴ አለው ሰሞኑን ልክ አይደለህም፣ የሆነ የምታስበው ነገር አለ ሲለው አይ ዝም ብዬ ነው ምንም የማስበው ነገር የለም እኮ። የምታስበው ነገር አለ አካፍለኝ አለው። እኔ የምልህ ናቲ እኔ ባለትዳር ለመሆን ምንድን ነው የጎደለኝ አለው። ሚስት ነው የጎደለ ማለት እውነቴን እኮ ነው። ቤት አለ፣ የተሞላ ዕቃ አለ። በእርግጥ ባለፈው እንደነገርከኝ 2 ብርጭቆም አለ፣ መኪና አለ። መልክም ለክፉ አይሰጥም። ስለዚህ የቀረህ ምንድን ነው? ሚስት ነው እኮ። ቆይ እኔ ለሚስት እመቻለሁ አለው። ምን አውቃለሁ እኔ ሚስት ሆኜ አላውቃለሁ። ከዛ ሲል እኔ እኮ የሴቶችን ፍላጎት አሟልታ አትችለውም። ትመቻለህ ማለት ይከብደኝ፣ አትመችም ለማለት ይከብደኛል። እሺ በቃ ቆይ ግን ቅዱሴ ለምን የጠየቅከኝ ሲለው ምንም ዝም ብዬ ነው። ምነው ቅዱሴ ኪራን ስታየው አንተም የማግባት ሞራልህ መጣ መሰለኝ፣ ቀናህ መሰለኝ አለው። ስማ ትዳር እኮ ዝም ብለህ ዘለህ የምትገባበት አይደለም። እሱም አይን እያየ የምንቀለቀል እሳት ውስጥ እንደ መግባት ነው ትዳር ውስጥ መግባት አለ። ኧረ እባክህ ዝም ብለህ አታካብድ። ትዳር እንደዛ አይደለም። የምሬን እኮ ነው ቅዱስ። ፍቅረኛሞች እያሉ ሰላም ይሆኑና ከዛ በኋላ ስታገባ ይቀየሩብሃል። ሳታስበው እሳት ውስጥ ትገባለህ። ከዛ ደግሞ ልክ ደግሞ ስትወልድ ደግሞ ከእሳቱ ወደ ቅዝቃዜ ያስገባዋል። እንደው አንተ ተሳስተህ እንኳን ከደገምክ እሳቱ ከፍ እያለ ይሄዳል። አንተ ደግሞ አማራጭ የለህም። ለልጆች ስትል እየተቃጠልክ ትኖራለህ ብሎ ቁጭ። ከዛ እሺ እባክህ ደግሞ የትዳር ተንታኝ ሆንክ። ይኸውልህ ቅዱሴ አንተ 3ኛ ከደከምክ ከፊል የተባለው እሳት እያደገ ሄዳን ብሎ ቁጭ። ጭራሽ ወደ ሴቶቹ አላካ ከሆነ ይሄ ማለት ማን ነው? ይሄ ናሂ ያልኩኝ ይቅርታ፣ ናቲ ማለቴ ነው። ናቲ ደንቦጫው። ከዛ ወደ እነ ኪራ ስንሄድ ደግሞ ዲና በጣም ተናዳ በመጣችው እንግዳ ብርቄን ባላገር አለቻት። እኔን ደግሞ በፀጉር የሰደበችኝ። እሺ በቃ እኔ አወራታለሁ፣ ተረጋጉ። እንደዛ በተናገራት ይሻላል። ኪያን ምን አይነቷ እብድና ደግሞ ምን አይነቷን አመጣብን። ኪዊዬ አይዞሽ በቃ ተረጋጊ ብላ ሊናም ኪያን እያረጋጋቻት ነው የመጣችው። እንግዲህ ዘላልናት ማለት ነው። ዝም ብላ ነው የምትናገረው። እንግዲህ እጽ እስክትመጣ ድረስ እንዳትቆይ አንቺ ሴት ማለት ነው። ምን ትቀብለሽ ውጭ ከቤት ከጽ ቤት ማለት ነው። አንቺ ነገረኛ ሴት
እና ውዶችዬ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። ስለነበረን ቆይታ ከልብ እናመሰግናለን። ፈጣሪ አምላክ የምንወዳትን እምዬ ሀገራችንን ማሏን ገነት ዳሯን እሳት ያደርግልን። ካሁን ከመጣብን ከጦርነቱ ከዘረኝነቱ ከችግር ሁሉ ሀገራችንን ነፃ ያደርግልን። እኛን በስደት ያለንን በሰላም ለሀገራችን ምድር ያበቃን። ሰላማችሁ በያላችሁበት እጥፍ ድርብ ብዝዝት ይበልልኝ። የክርስቶስ ጸጋ ከእኔም ከእናንተ ጋር ይሁን። ሁላችሁም ታዲያ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱ። ላይክ ሼር ሰብስክራይብ ማድረግ አይከፈልበትም። የምወዳችሁ ውድ ቤተሰቦቼ አመሰግናለሁ ስለነበረን ቆይታ። ባይ ባይ ውድ ቤተሰቦቼ።